የትከሻ ህመም የሚያመው ሰው ማን ነው? ትከሻውን ጀርባውን የሚያመው ሰው፣ እጁን የሚያመው የእግርም ህመም ያለበት ሰው ነይ ፈውስ ነው የሚሆነው ዛሬ። አሜን አሜን። ከጥፍር እግር እስከ ራስ ጸጉር ሲፈውስ ነው ያየሁት። አጥንት ሲያድሳየው ጌታ፣ ጡንቻን ሲያድሳየው ጌታ፣ ቁርጭምጭሚት ሲያድሳየው ጌታ። ትከሻሽን ያምሻል፣ እጅሽን እግርሽን ያምሻል። ዛሬ ነፃ ልትወጪ ነው። ካንቺ የዘር ሐረግ ላይ ዘንዶ ነው መመታው። ዘንዶ ነው መመታው። ዘንዶ ነው መመታው። ማራቫጋዲ ጋናማስ በጌታ በኢየሱስ ስም እባቡ ለቆሽ ይሄዳል። ከዘር ማንዘር እንደዚህ እባብ ምናምን ሲያስፈራራሽ ታያለሽ። አየው እባብ ሲያስፈራራት አያለሁ። በጌታ በኢየሱስ ስም ዘመኗን ህይወቷን ራዳ ሴሌቬራ ጋባሃዲናማስ ለቃት ትሄዳለህ ዛሬ በጌታ በኢየሱስ ስም ለቃት ትሄዳለህ። እግሮቿን ለቀት ትሄዳለህ። እጆቿን ለቀት ትሄዳለህ። አጥንቶቿን ለቀት ትሄዳለህ። ጆሮቿን ለቀት ትሄዳለህ። አእምሮዋን ለቀት ትሄዳለህ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም። በጣም የሚያስጠላ ነገር አስታውከሽ ታውቂያለሽ? ምንድነው የሚወጣው? የሚያስጠላ ነገር የሆነ ደም የቀላቀለ ነገር ያስታውክሻል። ለቆሽ ሄደ ከዚህ ቀን ጀምሮ፣ ለቆሽ ሄደ ከዚህ ቀን ጀምሮ በጌታ በኢየሱስ ስም። ቮሚት ስታረጋየዋት ደም ያለበት ነገር የሚያሰቃያትን እባብ በመኝታዋ ሲያስጨንቃየው ዛሬ ትቶ ይሂድ በጌታ በኢየሱስ ስም። ትቷት ይሂድ በጌታ በኢየሱስ ስም። እጇ ይፈታ፣ እግሯ ይፈታ። አሜን አሜን አሜን። ማራቫጋዲ ጋናማስ ሰው ቤት ሰርተሽ ታውቂያለሽ? ሰው ቤት ነው የምሰራው። አሁንም ሰው ቤት ነው የምትሰሪው? እኔ አሁን አንቺን እፈታሻለሁ። አሜን። አሁን እቺን ሴት ከሰው ቤት በቃት ነው ያለኝ ጌታ። በቃት ነው ያለኝ ጌታ። አሜን። እቺን ሴት ስፈታ ወደ ራሷ ቤት ነው የምከታት። አሜን። ወደ ራሷ ኑሮ ነው ማስገባት። አሜን 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 አሜን። በመስኮት ወጥተሽ ታውቂያለሽ? የት ነው ስራ ቦታ? ይውላችሁ ድንገት እናንተን ለመስበር አቅጣጫን ሊያስታችሁ የሚፈልገውን እመታዋለሁ። ድንገት ደማችሁን ሊጠጣ የሚያሳድዳችሁ ዛሬ ይመታል። ዛሬ ይመታል። ደም መፍሰስ አይሆንም፣ መጨናገፍ አይሆንም፣ ግራ መጋባት አይሆንም። እመታለሁ ድንገተኛ ነገር፣ እመታለሁ ድንገተኛ ነገር። እችን ሴት ጌታ አየ፣ እችን ሴት ጌታ ጎበኘ። አሜን። ከዚህ በኋላ ዘመኗ የዝማሬ ነው። አሜን። መዝሙር ትወጃለሽ? አዎ፣ በጣም ነው የምትወደው ዝማሬ፣ በጣም ነው የምትወደው። አሜን አሜን አሜን። የዝማሬ መንፈስ አግኝቶሻል። አሜን። የሰማይ አምልኮ አግኝቶሻል። አሜን። የፈለግሽው ጌታ ደግሞ አግኝቶሻል። አሜን። በጌታ በኢየሱስ ስም ትቶሽ ሄዷል። አሜን። በጌታ በኢየሱስ ስም ትቶሽ ሄዷል። አሜን። ተፈጸመ። ጌታን አክብሪ። ሃሌሉያ።